ከመነሻው ሴንስ ኦርጋን 5 አይደሉም ያሉት እሳቸው ራሳቸው ኪታባቸው ላይ 16 ነው የጠቀሱት እዛው ተፍሲሩ ላይ 16 ማን ነው 5 ብሎ የሚገድበው ያሉት እስቲ ምን ጠቀሱ በሉኝ ስድስተኛ ሴንስ ኦርጋን ኪታባቸው ላይ ተፍሲር ሱረቱል በቀራ الذين يؤمنون بالغيب የሚለው ማብራሪያ ካላችሁ ወይ በዩቲዩብም ሰርች አድርጉት ታገኙታላችሁ ስለ ገይብ ካብራሩ በኋላ ኦርጋን እንዴት እንደጨመሩ ምንና መጡ ካላችሁኝ ስድስተኛ ኦርጋን ሴንስ ኦፍ ማስ አልዓضላት የሚለውን አመጡ ምን ብለው አብራሩ ምሳሌ ልስጥ አሉ ተከታተሉ አንድ ሱቅ ቦርሳ ልንገዛ ገባን አሉ ከፊት ለፊታችን ሁለት ቦርሳዎች በመልክ ተመሳሳይ የሆኑ ቁጭ ብለዋል ከሁለቱ ቦርሳ የትኛው ይከብዳል ተበለ ብትጠይ የመጀመሪያው ኦርጋን ማየት ነውና አይን ስለሆነ አይተህ መለየት ትችላለህ አሉ አይቻልም መልኩን ነው የሚነግርህ ቀይ ነው ጥቁር ነው ይሄንን ብቻ ነው ሊገልጽ የሚችለው ተመሳሳይ ናቸው ስለዚህ የአይኑ ወደቀ ማለት ነው ወደ ሁለተኛው ኦርጋን እንሂዳሉ ድምጽ ቦርሳው ድምጽ የለውም ቢኖርም የምትሰማው ድምጽን ነው ክብደት ሊገልጽ አይችልም አሉ ወደቀ ሶስተኛው ኦርጋን ጋር ጠረን ነው ባፍንጫ የምታሸተው ነው ከሽታ ጋር የሚገናኝ የለም የኛ ጥያቄ ከሁለቱ ቦርሳ የቱ ያመዝናል የቱ ይከብዳል ነው አራተኛስ ማን ቀረ የሚቀመስ ነገር ነው የሚቀመስ አይደለም በምላስም አለፍ ነው አሁን አምስተኛ ይሄንን ነው በእጃችን መዳበስ ስትዳብሰው ደግሞ ስሙዝ ነው ወይስ አይደለም ሻካራ ነው ወይስ ለስላሳ ሚለውን ነው እንጂ የሚነግርህ ይከብዳል ይቀላል በፍጹም ማወቅ አትችልም አሉ ስለዚህ ምን ታረጋለህ ሁለቱንም ቦርሳ በእጅህ እንዴት ይዛቸዋለህ የዛኔ ማን እንዳመዘነ እንበልና የቀኙ አመዝኗል ብለ ትገልጻለህ አሁን የሚነሳው ጥያቄ ከአንደኛው ቦርሳ ሌላኛው ቦርሳ መክበዱን ያረጋገጥክበት ኦርጋን ምንድነው ከአምስቱ ንገረኝ ነው ያሉት ካልወጣ የለም ይሄ ነው ጡንቻ ነው ሴንስ ኦፍ ኦርጋን አልዓضላት ይሄንን ገለጹ ከዛ በኋላስ ስሜቶችንም ደግሞ ጠቀሱ 6 7 8 ሊሆኑ እንደሚችሉ ስሜቶች ካሉ ደግሞ ስሜቶቹን ቼክ የምናረግበት ኦርጋንም በዛው ልክ መኖር እንዳለበት ነው የተናገሩት በጣም የገረመኝ ምንድነው ሲናገሩ ሰው ሁሉ በሁለት ነገር ይስማማል አሉ በመራብና በመጥገብ ነው አይደለም ምግብ ሲያስፈልገው ራበኛ አይልም ራበኝ ማለቱ ህፃን ስለሆነ ነው እንጂ እውነት ተጨባጭነት እውነታ የሌለው ነው ሪል ነው ያለ ነው በልቶም የሆነ ሰዓት ላይ ጨምር ሲባል ጠግብ ያለው ይላል መራብና መጥገብ የሚባሉ ስሜቶች ውስጣችን እንዳለ የዓለም ሰው ሁሉ የተስማማበት ጉዳይ ነው አሉ ትክክል ጥያቄው አሉ መራብህን ፊል ያደረክበት ወይ መጥገብህን ፊል ያደረክበት ኦርጋን የትኛው ነው አሉ አይተህ ነው መራብን ያወቀው ድምጽ ኖሮት ሰምተህ ነው ሆድ ሊጮህ ይችላል አንዳንዴ ግን ለዛም ብቻ አይደለም እሺ አሽትተህ ነው መራብህን ያረጋገጥከው ቀምሰህ ነው ዳስሰህ ነው አይደለም እሺ መራብህን በምን እንመን ራበኝ ስትል የብድ ንግግር ነው ብለን ብናልፈስ ሪል እንደራበህ ቼክ ያረከው በምንድነው ስሜቶች ካሉ ከአምስቱም ውጪ ማየት መስማት ምናምን ከሚባሉት ሁላ መራብ መጥገብ ይያልን መጥቀስ ምንችል ከሆነና ከተስማማን ኦርጋኖቹ ሰሙ ሎጂካል ናቸው እጅግ አሳማኝ ነጥብ ነው ስለ ፍቅር ያነሳሉ ሐቂቃ ሰው ሁሉ የሚስማማበት ነው ጀሚላን አፍቅሪያታለሁ ሊል ይችላል ጀማል በምን በአይንህ አይቻታለሁ ነው አፍቅሪያታለሁ አይደለም ፍቅር በአይን ይገባል የተባለ እንጂ አይን ያፈቅራል አልተባለም እሺ በምንድነው ያፈቀርካት በምላስህ ቀምሰህ ነው በጆሮ ሰምተህ ነው እስከ 16 ይበልጥ ተፍሲሩን አረብኛ የምትችሉ ሰዎች ወይም ጎግል ላይ ዳውንሎድ አድርጉት የሳቸው ተፍሲር አለ በደንብ ነው ያብራሩት ለምንድነው ይሄንን የፈለጉት ዞሮ ዞሮ ሰዎችን ወደ ተውሂድ ለመጣራት በሚያደርጉት ነው እንደዛም ሆኖ ይላሉ አሁን ያለን ነገር ለማረጋገጥ ክሮስ ቼክ የምናረጋው በእነዚህ 5 ኦርጋን ነው የሚለውን ዋና አላማቸው እሳቸው መምታት ነበር የፈለጉት ሁላሳው ላይ ምን ይላሉ እንደዛም እንኳን ሆኖ አሉ ወደ እርግጠኝነት 5ቱ ራሱ ሊያደርሱን አይችሉም አሉ sometimes ከሩቅ ያየኸው ሰው ጀማል እየመጣ ነው ብለ እየቀረበ ሲመጣ አህመድ ሆኖ ታገኘዋለህ ወይ ከኋላ ጀማል ነው ብለ ያየኸውን መታ ስታረገው ዞር ሲል ወይ ይቅርታ አፍወን ጀማል መስለኸኝ አይንም ራሱ ወደ የቂና ያደርስህ እምትሰማው ነገር ሳትጠራ አቤት ትላለህ ተጠርቻለሁ አረማን ጠራ አዑዙ ቢላሂ ሚነሽ ሸይጣን ረጂም መስማት ወደ ፍጹም እርግጠኝነትም የማያደርስበት ሁኔታ አለ እንደዛ ያሉ ጠቀሱና የአንድን ነገር መኖርና አለመኖር በአምስቱ የስሜት ዋሳቶች እርግጠኛ እንኳን ራሱ እንሆናለን የሚለው
ረጅም ርቀት የማያስኬድ መሆኑን በሰፊው ማብራሪያ ይሰጣሉ። የአላህን መኖር ለማረጋገጥ ይህን ያህል ያስቸገረ ጉዳይ አይደለም ነው የሚሉት። ተግባባን? እኔም ከዛ ተነስቼ ነው ለዚህ ሰው የለም የሚለው ንግግርህ ራሱ ያንን ያሳያል። ደግሞ በቋንቋ ህግ እንሂድ ካለን በዚህ ዓለም ላይ ከመኖርና ካለመኖር ማን ነው መቅደም ያለበት? በቋንቋም ህግ በዓለም ላይ በተጨባጩ መኖርና አለመኖር የሚባሉ ነገሮች ሰዎች እንዳሉ ከተስማሙ ማን መቅደም አለበት? መኖር መቅደም አለበት በየትኛውም ህግ። ለምን ከተባለስ ከአለመኖር ቀዳሚ ከሆነ ካለመኖር መኖር አይገኝም። በፍጹም መኖር የሚባል ነገር ሊመጣ አይችልም። ፋቂዱ ሸይ ላ ዩዕጢህ ይላሉ። የሌለው አይሰጥም። ኪሱ ባዶ ሆኖ ከቤቱ የወጣን ሰው እባክህ 100 ብር አበድረኝ ብትለውስ ሊሰጥህ አይችልም። 100 ብር የመኖር ጉዳይ ነው። እሱ ግን ከቤቱ የወጣው ሳይኖረው በባዶ ነው። ከባዶ ነገር ያለ ነገር ሊገኝ አይችልም። ነገር ግን አለመኖር የሚለው ራሱ የሚመጣው ግን ከመኖር በኋላ ነው። ስለዚህ የግድ መኖር መቅደም መቻል አለበት። ይሄን ሎጂክ ለምንድን ነው የምንጠቀመው ስንል ፈጣሪ የሚባል ነገር ከመነሻው ከሌለ ፍጥረትና ግኝቱ ከየት መጣ እኮ ነው አሁን ጥያቄው። ይሄው እኛ አለን ብለናል፣ ስለ መኖራችን ተስማምተናል። እኛ ደግሞ ስሪቶች መሆናችንን ተቀብለናል። ሰሪነን እንዳንል ከልደታችን በፊት ስለሆነው ነገር አናውቅማ። ስሪቶች ነን። ስሪቶች ከሆንን ያለን ከሆነ ይሄ ስሪት ከምን ተገኘ? ከሌለ ነገር የሌለ ነገር ያለን መስራት አይችልም። የግድ አንድ ነገር አለ ከተባለ ያ ያለው ነገር ማን ያስገኘው ነው? ሌላ ያለ ነገር ሊያስገኘው ግድ ነው። ስለዚህ ዞሮ ዞሮ ወደ መጨረሻው ስንመለስ ካለመኖርና ከመኖር መቅደም ግዴታ የሚሆነው መኖር ነው። ከመኖር በኋላ ግን ምን ሊከተል ይችላል? አለመኖር፣ መጥፋት፣ መወገድ ሊከተል ይችላል። ካለመኖር በኋላ ግን መኖር በፍጹም ሊመጣ አይችልም። መኖርን የሚያመጣው ካለ ነገር ብቻ ስለሆነ ነው። የአላህ መኖር ነው እኛን እንድንኖር ያደረገን። ከጠፋንም በኋላ ድጋሚ የሚቀሰቅሰን የሱ መኖር የሱ ህያውነት ነው። ተግባባን? ሎጂካሊ ነው። አላህ አለ ብሎ ለማመን ሩቅ ቦታ መሄድ አያስፈልግም።